እኛም በጌታችን በአምላካችን በኢየሱስ ክርስቶስ በሱ አምነን ቃሉ ሰምተን በሱን አምነን እንጂ በእኛ ስቃይና ጽድቅ መዳን አንችልም። በብሉይ ኪዳን ሰዎች ጾሙ፣ ጸለዩ፣ ጾማቸው ጸሎታቸው ሊያድናቸው አልቻለም። ዛሬም ሌላ መዳኛ የለም። መዳኛው እሱ ብቻ ነው። አዳኝ እሱ ብቻ ነው። አቤቱ አሁን አድን። አሁን አዲስ ኪዳን በአሁናዊ የጊዜ ቀመር ውስጥ የምትኖር በዕለተ ዓርብ ያፈሰሰው ደሙ ለዘላለሙ ሲያድን ይኖራል። ለዘላለሙ አዳኝ ነው። ለዘላለሙ መድኃኒት ነው። ለሺህ ዘመናት ታስሮ ተተብትቦ ከወጥመድ ማምለጥ ያቃተውን የሰው ልጅ እግዚአብሔር ወልድ ኢየሱስ ክርስቶስ እንዴት አድርጎ ወጥመዱ ሰብሮ ነፃ እንዳወጣ ይሄ ነው መሰበክ ያለበት። ይሄ ነው መሰበክ ያለበት። በቀራንዮ ስለፈሰሰልን ስለጋረደን ደሙ ስላጠበን ደሙ ስለቀደሰን ደሙ ስለሚሸፍነን ደሙ ከቤት በላይ ገመና ከታች ከልብስ በላይ ነውር ሰዋሪ ስለሆነው ስለ ጌታችን ስለ አምላካችን ስለ ኢየሱስ ክርስቶስ መከራ ነው። የቤተ ክርስቲያን ሕይወት ይሄ ነው። ቤተ ክርስቲያን ሆሳዕና ላይ አይደለም ያለችው። ዛሬ የሆሳዕና ግርግር ለቤተ ክርስቲያን አይጠቅማትም፣ አያስፈልጋትም። ቤተ ክርስቲያንን የጠቀማት ያዳናት የወለዳት የገለጣት የዕለተ ዓርቡ የጌታችን የአምላካችን የኢየሱስ ክርስቶስ መከራ ነው።